በዩቲዩብ የመጀመሪያ ክፍያ ስንት ነበር? ምን አደረግሽበት? ታገኙ የምትመኙ አንድ ሰው ካለ ብትነግሪኝ። ፍቅር እውር ነው ሲባል ምን ማለት ነው? ብታብራሪ። ወደ ፈጣሪ ምን አይነት ጥያቄ ነው እኔ ጋር የምታመጣብኝ? አንቺን የሚወክል ነው የሚያመጣው። አንቺን የሚወክል ጥያቄ ምር። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ያው ዛሬ ለየት ባለ ቪዲዮ መጥቻለሁ። እሱም የሚሆነው በሶፊና በለምለምዬ የተንቤት ነውና ያው ሰሞኑን ከአዲስ አበባ ቡታጅራ መተን ነበር። ደስ የሚል ነገር ነው ያሳለፍነው። ለምን በስራ ተቀበላ እየተንከባከበችን ነው። እንጃ ቃላት የለኝም የሷን ነገር ብቻ እኔ በጣም ተመችቶኛል። አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? የአብርሽ ቤተሰቦች ዛሬ በአብርሽ ቤት ነው የምንገኘው። እኔና ለሚ ግቢ ጋር እንገኛለን። አብርሽ ዛሬ ፈልጋችኋለሁ ብሎ አመጥቶናል። ለእናንተ ይመጥናችኋል ብሎ ያሰበው ጥያቄ አለ። ምን አይነት ጥያቄ እንደሆነ አላወቅንም። ጥያቄውን ለመመለስ ዝግጁ ነን፣ ተቀምጠናል። ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ ወይ? ዛሬ ጥያቄ ለኔና ለሶፊ አዘጋጅቶልናል። ምን አይነት ጥያቄ እንደሆነ ባናውቅም እስኪ ሲጠይቀን እየሰጠን። ከማን ልጀምር? ከአንቺ ወይስ ከአንቺ? ከለም ይጀምር። ከለም ልጀምር ወይስ ከለም? እኔ ጋር ነው ማለት ነው። እሺ ከኔ ጀምር። ሁለቱም ነው። እሺ ለምዬ ጥያቄ ልጠይቅሽ ነው። ሬዲ ነሽ? እሺ ከራስሽ የምትወጂው 3 ነገር ብትነግሪኝ። ከራሴ የምወደው 3 ነገር? እኔ ላይ የምወደው 3 ነገር የዋህነቴ፣ ስራዬን፣ ቻይነቴ። ዋው ኦኬ። እኔ ራሴ በውስጥ ያለውን ነገር ነው የተናገርሽ። ቻይ ነኝና ቻይነቴን በጣም ነው ማደንቀው ለራሴ። ሰው ማለት ችሎት ማይወጣው ነገር ችዬ ተወጥቼው ራሴን አገኘዋለሁ እና እሱ ነገር ያስደንቀኛል። ኦኬ እናመሰግናለን። አሁን ወደ ሶፊ ነው። እሺ ሶፊዬ፣ እኔን ይገልጸኛል የምትይው አንድ ቃላት? እኔን ይገልጸኛል? ከባድ ነው። የራሴን በራሴ ይገልጸኛል ብዬ ማስቀመጥ አልፈልግም። ሰው እኔን ቢገልጸኝ ነው እንጂ ደስ የሚለኝ እኔ ራሴን ብገልጽ ደስ አይለኝ። ስለዚህ ይለፈኝ። ይሄ ይለፍሽ? እሺ ወደ ለኔ። ከሙዚቃና ከፊልም? ከሙዚቃና ከፊልም እኔ ሁለቱም ላይ ብዙ አይደለሁም። ንግድ ላይ ስለሆንኩኝ አይምሮዬ ሁሉ ነገሬ ሁለቱም ላይ ብዙ አይደለም። እሺ ሶፊ፣ ከክረምትና ከበጋ? ክረምት። እንዴት ብታብራሪ? ኦኬ ክረምት አንደኛ ማለት በተለይ ለኛ ለሁሉም ነው እንጂ ምን ለኛ ብቻ ዝናብ ምናምን የሚጥልበት ወቅት ነው እና እንትን ምንድነው ጤፍም በቃ ምግብ የተባለ ነገር የሚበቅልበት ወራት ስለሆነ ውሃም ደግሞ የሚመጣበት ጊዜ ስለሆነ ክረምትን እመርጣለሁ። ለምዬ ካሳለፍሽው ህይወት አንድ ነገር አውጥተሽ ጣይ ብትባይ የትኛውን ጊዜ ትመርጫለሽ? እኔ ካሳለፍኩት ህይወት እንዳለ ያሳለፍኳቸው ላይፎችን በጣም ነው የምወዳቸው። እያንዳንዷን ላይፍ እያንዳንዷን ምደነቅበት ምደመምበት ነውና አይ ነው ስደትም እኔ ወድጄው ነው የምንበርሰራበት የነበረው። ሀገርም ገብቼ ላይፍ ምንም የለም። ሶፊዬ፣ በህይወት ከሌሉ ሰዎች አንድ ሰው መልሽ ብትባይ ማንን ትያለሽ? ሀያቴ፣ የአባቴን አባት የአባቴን አባት አላህ ይረሐመው የለም በህይወት ሞቷልና እሱን በመልሰው ቢመለስ ደስ ይለኛል።
ኦኬ ታውቂዋለሽ? አዎ በስንት ዓመትሽ ነው የሞተው? ቅርብ ታይም ነው የሞተው። ኦኬ ነፍሴ ነፍሴ ማር አሜን። ለምለምዬ በዩቲዩብ የመጀመሪያ ክፍያ ስንት ነበር? ምን አደረግሽበት? በዩቲዩብ የመጀመሪያ ክፍያሽ ስንት ነበር? ምን አደረግሽበት? አይ የመጀመሪያ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ እስከ 8 ወር ገደማ አንድ ላይ ተጠራቅሞ ነው የመጣው። የአድሰንስ የሚባለው ነገር ይቆይ አሁን ላይ ነው ቶሎ ቶሎ እንጂ ድሮ በእኛ ጊዜ አድሰንስ ይቆያል እና ያው ብር ይቁጠርልህ እንጂ ማውጣት አትችልም። እና የአንድ 8 ወር ሰብሰብ ብሎ ነው የመጣልኝ። ልክ ያንን የ8 ወር የተሰብስቦ አካውንቴ ላይ የገባውን ሳይ በቃ በዚህ ሁኔታ ሀገሬ ገብቼ ጠንክሬ የሆነ ስራ ብጀምር ካለኝ ገንዘብ ላይ እዛ አረብ ሀገር ከሰራሁበት ገንዘብ ላይ በቂ ነው ብዬ አሰብኩኝና ሀገሬ መጥቼ ስራ ጀመርኩበት እና የመጀመሪያ ምናምን እኔ አላውቀውም ክፍያዬን የ8 ወር አንድ ላይ ስለሆነ የመጣልኝ። ኦኬ እና ምን አረግሽበት? ስራ ጀመርኩበት ንግድ እና ዞርኩበት ሀገር ላገር። የት ሄድሽ? ብዙ ሀገር እኔ በቁጥር አላቃቸውም የሄድኩባቸው ነገር ኢትዮጵያ ውስጥ ባይሆን ያልሄድሽበት ሀገር ብትለኝ እኔ አውቃለሁ፣ የሄድኩበትን ግን አላውቅም። ኦኬ በጣም ጎበዝ ሶፊ። በህይወትሽ የምትኮሪበት አንድ ስራ፣ የምትጸጸችበት የስራ አንድ ስራ ንገሪ። የሰራሽው አንድ ስራ ንገሪ። የሰራሁት የምትጸጸችበት ማለት እና ደግሞ በህይወትሽ የምትኮሪበት አንድ ስራ። የምጸጸትበትን ስራ አልሰራሁም፣ ሰርችም አላውቅም። የምትኮሪበት የምኮራበት ደግሞ ብዙ ፈተና ደርሶብኝ ነበረ። በቃ ወድቃለሁ፣ የሆነ ቁሚ መድ ምናምን አልመሰለኝም እና አሁን ላይ ግን ያን አልፌ ጠንካራ ሁኜ የራሴን ስራ እየሰራሁ በመቆሜ እኮራለሁ። ጎበዝ ለምዬ። ወደፊት አንቺን ትውልድ በምን እንዲያስታውስሽ ትፈልጊያለሽ? ወደፊት ትውልድ እኔን በምን እንዲያስታውሰኝ ትፈልጊያለሽ? ሰዎች ውስጥ አሁን ያለ ማቴሪያል አለ አይደል? ማቴሪያል ለምሳሌ ውርስ እንደሚባለው የሆነ ቤት ሰርቶ ሊሆን ይችላል፣ መሬት ወይ ለቤተሰብ ገንዘብ አበርክቶ ምናምን ህንጻ ሰርቶ ሊሆን ይችላል። በዛ እንዲያስታውሱኝ አልፈልግም። እያንዳንዱ ሰው ጭንቅላት ላይ ስኬታማ ቦታ በእኔ መንገድ ያለፉ ሁሉ ስኬታማ ቦታ አድርሻቸው ባልፍ ደስ ይለኛል። ሁልጊዜ ምንጭህን መነሻህን ምንም አይምሮ እንኳን ቢስት የሆነ ጊዜ ስትመለስ ታስታውሰዋለህ እና ልታስታውሰኝ የምችለው በአይምሮ የገነባውት ነገር ነውና ለሰዎች መሰላል ሆኜላቸው ያሉበትን ችግር ወጥተው ደና ህይወት እየኖሩ ብኖርም በዚች ዓለም ባልፍም ቢያስታውሱኝ ደስ ይለኛል። በንብረት በማቴሪያል አይደለም እኔ ሰው እንዲያስታውሰኝ የምፈልገው። ኦኬ ያ ሶፊ ልታገኙ የምትመኙ አንድ ሰው ካለ ብትነግሪኝ። ያስቃል። ማታ እያወራንበት ነበር እኔና ሳዳ አስቆኝ ነው። አይ በቃ እናቴ ጥሩ ብለሻል። ጥሩ መልስ ነው። እሺ ለምዬ ዩቲዩብ ባይኖር ምን ትሰሪ ነበር? ንግድ። አዎ
የእህል በረንዳ ከፍት ነበር። የእህል መጋዘን? አዎ ያለኝ ገንዘብ በቂ ስለነበረ በጊዜው እኔ ይዤት የመጣሁት ከአረብ ሀገር በቂ ገንዘብ ነውና የእህል በረንዳ በሰፊው ከፍቼ እነግድ ነበር። እኔ ንግድ ነው እና በቂ ነበር ብር። አዎ ነገር ግን የዩቲዩብ የ8 ወር ሲመጣልኝ በጣም ከፍተኛ ገንዘብ ስለሆነ ከነበረኝ ገንዘብ ጋር የተሻለ ስራ ፈለኩኝና በተሻለ ስራ መረጥኩኝ። ማለት ባጀት የሚፈልግ ስራ መረጥኩኝ እንጂ እኔ የእህል በረንዳ ወይም የእህል መጋዘን ከፍቼ ነጋዴ ነበር መሆነው። አሁን ላይስ ነጋዴ አይደለሽ እንዴ? አይ አሁን ሌላ ስራ ነው ንግድ። የእህል በረንዳ እህል አይደለም የምነግደው። እኔ አሁን መጅሊስ ቤት፣ ምንጣፍ ቤት፣ ፈርኒቸር የተለያዩ ነገሮች ናቸው የምሰራው። ጎበዝ እና ያ አይ በርችልኝ። እናመሰግናለን። እሺ ወደ ሶፊ ሄዳ። እሺ ሶፊ ፍቅር እውር ነው ሲባል ምን ማለት ነው? ብታብራሪ። ወይ ፈጣሪ ምን አይነት ጥያቄ ነው እኔ ጋር የምታመጣብኝ? አንቺን የሚወክል ነው የሚያመጣው። አንቺን የሚወክል ጥያቄ ምር ፍቅር ገደለ። ይሄን በቃ ነው ግን ለሚያውቅ ሰው እንደዚህ አይነት ጥያቄ መጠየቅክ እኮ አሁን መልሽልና ይሄን ያላ ሰራ ፍቅር እውር ነው በቃ ማለት ፍቅር ለታደሉት ጠጋ ነው፣ ላልታደሉት ደግሞ የቁም ስቃይ ነው። በቃ ማለት የሆነ አስበክ ይሆነኛል ወይም ትሆነኛለች ብለህ ካልገባክ ዝም ብለህ በጨፎናው እውር ሆነ ከገባ ስቃይ ነው የሚሆነው። ስለዚህ ለዛ ነው ፍቅር እውር ነው የተባለው። ያስጨበጨበኝ እኔ አስጨበጨበኝም። ኧረ እሺ ለሚዬ ልጅሽ እንዳንቺ አይነት ሚስት እንዲያገባ ትፈልጊያለሽ? በጣም አይደለም ልጄ፣ ወንድሞቼ፣ ዘመዶቼ፣ ጠንካራ ወንዶች በሙሉ እንደኔ አይነት ሴት እንዲያገቡ ነው የምመኘው። ሰው ለራሱ አይመሰክርም አይደል? እኔ በቤቴም ጎበዝ ነኝ፣ በስራዬም ጎበዝ ነኝ። ሰዎችንም የምቀርብበት አይነት በጣም ያስደንቀኛል። ልጅ ቢመጣ ከልጅ ጋር ስጫወት ነው የምታገኘኝ። ትልቅ ሰው ሲመጣ ደግሞ ትልቃዊ እንደ ቦታው ነው የምሆነው። ከሰዎች እግባባለሁኝ። እኔ ቶሎ ነው መግባባው። የሰዎችን ችግር ግንባራቸው ላይ አነባለሁ። የሆነ ሰው ምን ፈልጎ እንደመጣ እኔ ያውቃለሁ ሳይነግረኝ። አይኑ እንዲህ ግንባሩ የምታጠናው ነገር አለ እና ሁሉም ሰው ጠንካራ ወንዶች በሙሉ ይገባቸዋል። ነገር ግን ጠንካራ ወንዶች ካላገኙ በጣም ነው የሚጎዱት። ገባ አይደል? ይጎዳሉ፣ ሴቶች ይጎዳሉ። ሴት ልጅ ወንዱ ጠንካራ ካልሆነ ሴቷ የበላይ የሆነች ይመስለውና አላስፈላጊ የሆኑ ነገሮች ሲፈጠር ነው የምታየውም ታያለህም። ምክንያቱም ሴቷ ጎበዝ፣ ጠንካራ፣ ታታሪ ሰራተኛ ከሆነች እሱ ዝም ብሎ ዝልፉጥ ነገር ከሆነ በቃ የቅናት መንፈስ አለ። እንዴት ትበልጠኛለች አለ፣ እንዴት ታስተዳድር እሷ ናት ወንድ እኔ ነኝ የሚለው ነገር ሁላ ፉክክር ይመጣል። ያ ማለት ደግሞ አብራ አልተኗኗርክም ማለት ነው፣ መቻቻል ስለሌለ። ነገር ግን ጠንካራ ወንዶች በሙሉ ጠንካራ ሴት ከጎናቸው ይገባቸዋል። ቤቱንም ስራውንም የምትይዝ የምታውቅ። እናመሰግናለን ሶፊ። ወይ ያንቺ አሪያ ሰው ማን ነው? ራሴ እኮ ያንቺ አሪያ ሰው ማለት አንድ ሰው የለም ማለት በምን ዙሪያ? በምንም በስራሽ በህይወት በስራ በምናምን ባይወታረጁ ሰው የለም። ራሴ ማለት በራሴ ነው የቆምኩትም በራሴ ነው። በቃ ይሄን ብሰራ ከዚህ ደረጃ ደርሳለሁ ብዬ ራሴ ለራሴ አማክሬ ነው እዚህ የደረስኩት። ግን በስደት ላይ ካልካ አክስቴ ስለሆነች ስደት የወሰደችኝ ብዙ ነገሮችን እንዳቂ ያደረገችኝ አክስቴ ነው። ስለዚህ አክስትሽ ነች ማለት ነው። ፍቅር መስፈርት አለው ብለሽ ታስቢያለሽ? ለሷ ጠይቃት። እሱ
አይ ሰበስቶባታል ላንቺን እስኪ ፍቅር መስፈርት አለው ብለሽ ታስቢያለሽ? ከነ ማብራሪያ ብታብራሩ ያስበጽል ባሪያም ይገብ በቃ ነው ፍቅር ማለት። አይ እንዴት ፍቅር መስፈርት አለው ብለሽ ታስቢያለሽ ነው ያልኩሽ። አሁን ብታብራሪው ምሳሌ ፍቅር መስፈርቱ እንዴት ነው? እኔ ፍቅር ምናምን የሚባል ነገር ብዙ አይገባኝ እና በመቻቻል በመቻቻል አብሮ በመስራት በመተሳሰብ አንተ ትብሽ አንተ ትብስ ተባብሎ አብሮ ተከባብሮ በመኖር ነው ማመነው። የምን ይሄ ቃቃ ጨዋታ ነው እንደዛ ነው። ሌላ ነገር የለም። እናመሰግናለን። ከቴክስትና ከስልክ ማውራት እንቶጅ ቴክስት ነው የሚመችሽ? ስልክ ማውራት አትወጂም? በፊት ነበር አረብ ሀገር እያለሁ። አሁን ኢትዮጵያ ስገባ ምን አይነት ሰይጣን እንደወረደብኝ አላውቅም። በቴክስት ነው ማውራት። ኦኬ ቴክስት ጽፋሉ ማለት ነው። ያዝልኝ እዚህ ላይ እሺ። አበዛውባችሁ ይቅርታ። ችግር የለውም። እሺ ዝነኛና ተወዳጅ ከምትሆኑ እና ሀብታም ከምትሆኑ? ሀብታም ማለት ዝነኛ ምን ያደርጋል? ዝና ምንድነው? ሲጀምር ዝና የሚባለው ነገር ምንድነው? ሰው ማለት ዝና ሆኖ ተወዳጅም ትሆኛለሽ። ዝና ማለት አፍና አይን ነው፣ ሌላ ነገር የለም። ዝና አፍና አይን ነው፣ ሌላ ትርፍ ነገር የለም። ሀብታም መሆን ነው የምፈልገው እኔ። ሀብታም ስሆን ብዙ ሰዎች በዙሪያዬ አሰራለሁ፣ ብዙ የተቸገሩ ስራ አጦችን እቀጥራለሁ። እኔም የተሻለ ህይወት ይኖረኛል፣ ቤተሰብም የተሻለ ህይወት ይኖረዋል። በዙሪያዬ ያሉ ሰዎች ስራ ያጡ በሙሉ የተሻለ ህይወት ይኖራቸዋል። ስለዚህ እኔ ዝና ምን ያደርግልኛል? ዘነዘና ይወረድብኝ። እንደ መርካቶ ላልፍም ከልክለው ይቻለ አቁዬ ለመርካቶ ላይ የሳብ ምንም ይዤ ዲስቲኬት ቢያንስ ምናምን ምን ያደርጋል ዝና? ኧረ ወደዛ ስራ ፈት ነው የሚያደርጋችሁ። የምን በዛ ላይ ትሸማቀቃላችሁ። በአቅማችሁ እንኳን በየአይነት ቤት ገብታችሁ አትበሉም። በቃ እንዴ ምናምን እንደዚህ በቃ በባዶ የሆነ ቱሪናፋ ነገር ነው የሚያደርግባችሁ። እኔ እንኳን አልሰማቸውም ብዙ፣ ግን በቃ የሆነ ዝና ሲኖራችሁ አብዛኛው አሁን በፋሚሊ የሚያየው ስለሆነ ነው እየገቡ የሚበሉበትን ሆቴል ምንድነው ብዬ ራሴ እስከምጠይቅ ድረስ አይነት ጊዜ ወቅት አለው የሚገቡበት ሆቴሎች ማለት ነው። ነገር ግን ወይኔ ትልልቅ ሆቴል ገብቼ በላለው ዝነኛ ነኝ፣ ትናንሽ ሆቴል ገብቼ ስበላ ሰዎች እንደዚህ እንትን የሚል በቃ ይሄ ድህነት አስተሳሰብ ነው። ዝነኝነት ዝና ማለት ደሃ ማለት ነው። ኦኬ ዝና ማለት ደሃ ነው። ደሃ ማለት ነው ዝና ማለት። እናመሰግናለን ሶፊዬ። ስለራስሽ ያስገረመሽ ስለራስሽ የሰማሽው ያስገረመሽ ሐሜት ምንድነው? ልገምልሽ። ስለራስሽ የሰማሽው ሐሜት ነው? ስለራስሽ የሰማሽው ያስገረመሽ ሐሜት ምንድነው? ሰዎች በቃ እውነትን ይሸብቃሉ፣ እውነትን ይደብቃሉ። እውነትን ይደብቃሉ ነው ይጠላሉ? ይጠላሉ። እውነትን ይጠላሉ ማለት አሁን ስለራሴ በቃ ትክክለኛውን ነገር እውነት እንደሆነ እያወቁ ግን መቀበል ያምናቸዋል። ያ እንትን ያማረኛ መቀበል ያቀታቸዋል እና ያ ነገር ያስገርመኛል። አመሰግናለሁ። አልተመለሰልም? አርቅራለኝ ለምለምዬ ከመየመች ሰው ጋር አንድ ቀን ወይ ከምትበይና የማትወጂውን ምግብ ከምትበይ? የማትወጂው ምግብ ወደው ምግብ ቆይ እስኪ ንቁ እሷን እንደማረም ሲጀምር ሁሉም ሰው የሚለው ነው። አረ ምለው ነገር ማን ይሻላል? ምግብ አንድ ቀን እኮ ነው ያ ሰው ጋር ምግብ እንዴት የማትወጂው ምግብ በትሽ ከምትታመኝ ተታመኛለሽ? ታከማለሁ ይሻላል። የዛኛው ይብሳላ። ማትወደው ሰው አይምሮ ሁሌ ይጎዳሃል። አንድ ቀን ጸጸቱ ሁሉ ጊዜ አብሮክ ይኖራል ካንተ ጋራ። ማትወደው ሰው ያደረከውን ድርጊት ወይም ያደረጋችሁትን ወይም የተደረገው ነገር እዛ ጋር ሁሉ ጊዜ አይምሮክ ጸጸት ይበለዋል። ሁሉ ጊዜ ረፍት አታገኝም። በቃ ምግብ ግን ትላመደዋለህ፣ እንዲያውም ትወደዋለህ ከቆይታ በኋላ።
አይ ጎበዝ። እኔ ግን የምመርጠው ሰዎች እንዲረዱልሽ ወይም እንዲያውቁልሽ የምትፈልጊው ባህሪሽ ካለ ብታብራሪ። ማለት በቃ ሰውን መጀመሪያ ቀርበው ማየት፣ ሳያውቁ ሰው ላይ አለመፍረድ እና በጠቅላላ እውነታ ማለት አሁን አንዳንድ ሰዎች ስላንተ ሳያውቁ ምናምን አንተን በብዙ ነገሮች ይገምቱሃል፣ ብዙ ነገሮች ይሉሃል። ግን እኮ ያንተ ማንነት አያውቁም። ሰው ባላቸው ነው የሚነዱት ማለት ነው። እና ቀርበው ደግሞ እኔን አይተውኝ እውነታን ቢረዱ ደስ ይለኛል። እኔ ብያቸው ሳይሆን የሰው ልጅ አሁን አንተ ራስክን በራስህ መግለጥ የለብህም። ሰው ነው ያንተን ባህሪ ያንተን ነገር መግለጥ ያለበት። ገባ? አሁን እኔ ራሴ ጥሩ ሰው ነኝ፣ ሶፊያ በጣም ጥሩ ሰው ናት ብዬ ራሴን መግለጥ አልችልም። ምክንያቱም ለራሴ ጥሩ የመሰለኝ ለሰው ደግሞ መጥፎ የመሰለው ይኖር ይችላል። ስለዚህ እንደዛ ነው እንደማለ። እናመሰግናለን። ያው ዛሬ ይሄን ቪዲዮ ስሰራ ማለት ሁለተኛ ቪዲዮ ነው እና ከአዲስ አበባ ቡታጅራ ስመጣ አንቺ በስራ ተንከባክበሽ በቃ እኔ ቃላት የለኝም እግዚአብሔርን ብዬሽ እኔ በቃ እዚህ እናድራለን ውስጥ እናድራለን። በቃ እዚህ ማደር ራሱ እንዴት ደስ እንደሚያሰኝ እዚህ ጋር ንጹህ አየር ነው ያለው። በቃ እኔ እንጃ ይሄ አገሩ እኔ ባልሄድ ብያለሁ። ሶፊን እኮ በቀደም አልሄድም ምናምን ብያት ነበር። አይ ነው እኮ አልሄድም ብያት አሁን አንድ ሳምንት ሁለት ሳምንት እንኳን ኧረ መሄድ አለብን። ኧረ አዎ። እሺ እና ቤተሰቦች ያው ዛሬ ትንሽ ያው የማውቀውን ማለት ሰው በሚያውቀው ነው የሚያውቀውን ነው ለምለምዬንና ሶፊዬን ልጠይቃቸው ብዬ ነው ይህን ጥያቄ ያመጣሁት። በርታ፣ ጠንከር፣ ጎበዝ፣ ወጣትነትን ተጠቀምበት፣ ጭንቅላትን ተጠቀምበት እና እናመሰግናለን ስለጠየከን በቤትህ ለመጀመሪያ እንግዳ አድርገህ ስላቀረብከን። ላይክ አድርጉት፣ አበረታቱት። ይሄ ነው የምንለው። ሌሎችም እንግዶች እንግዲህ እያመጣ እንደምትጠይቃቸው ተስፋ አደርጋለሁ እና በርትተህ መስራት። እሺ አባቴ፣ እሺ እናመሰግናለን። ቻው።